ውሏችን ረጅም ጊዜ እኛ አካባቢ ላይ ፓርኪንግ በመስራት ያሳለፈች ምስኪን ወንድማችን ነች። ከሷ ጋር ነበር ዛሬ ውሏችን። ተከታተሉ። አጋሩ ብራንድ ቡቲክ ሲሉ ህንጻ ፊት ለፊት ያለው ቀኔን ስላሳመርክልኝ ጨምሮ ይስጥ። አመሰግናለሁ። ይመች። ሰላም ፋሚሊ፣ እንግዲህ ዛሬ የምንገኘው ከመስፍኔ ጋር ነው። መስፍኔን ረጅም ጊዜ ፓርኪንግ ስትሰራ እናውቃታለን። ዛሬ ውሏችን ከሷ ጋር ነው። እንግዲህ የምትለን ነገር ካለ እስቲ አዳምጣ። በጣም አሪፍ ነገር ነው። ደስ ይላል፣ በራታታል። ደስ የሚል ወንድሜ፣ በጣም አመሰግናለሁ። እንደዚህ ስላቀረብከኝ አመሰግናለሁ። ዛሬ አብረን ቀጥታ ወደ ፀጉር ቤት ነው የወሰድናት። ትንሽ ፏፏ እናርጋት ብለን እስቲ ፀጉር ቤት ይዘናት ገባን። እንደምታዩት እንግዲህ ፀጉሯንም ፏፏ እያለች ነው። ጽድት ትበል ብለን ነው። ያው እንግዲህ እንደምታዩት ፏ እያለች ነው። በዚህ አጋጣሚ አጋሮ ብራንድ በጣም እናመሰግናለን። መልካም ሰው ነው፣ ቅልብ ያለው ሰው ነው። እንግዲህ እንደዚህም ደግሞ ይሄን እንግዲህ በሚዲያ ያወጣ ነው። በራሱም ደግሞ የሚያግዛቸው ብዙ ሰዎች እንዳሉ እናውቃለን። መድኃኒዓለም ሼሬሬ ነው ዛሬ መስፍን መልሶ ጥፍ አድርጎ ይስጥ። ይኸው ሜሽም ፏ እያለች ነው። እንግዲህ እዚህ ጋር ደግሞ ለቲክቶክ የሚሆን ቪዲዮ እየሰራን ነበረ። እንዴት ነች ግን እንቅስቃሴ ላይ ፏ እያለች ሜሽ ምርጥ ሰው። ያው እንግዲህ ዋናው ዓላማችን የቀኑ እንቅስቃሴያችን በቀን ከአንድ ሰው ጋር ምሳ ማዕድ የመጋራት ነው። እንግዲህ በስተመጨረሻ ደግሞ እንደዚህ ፏ ካለች በኋላ ማዕድ ይዘናት አብረን ምሳ በላን። ሜሿም እሷም ደስተኛ ነች በተደረገው ነገር። ፈጣሪ እንግዲህ ላደረገውም ለሰጪውም ጨምሮ ይስጠው እንላለን። ሁላችሁም ደግሞ ሰፖርት ማድረግ የምትፈልጉ እንግዲህ ቲክቶክ አካውንት አለን። ቲክቶክ አካውንት ላይ አንድ ምሳ አንድ ፈገግታ የሚል አካውንት አለን። እዛ ላይ በአቅማችሁ ሼርም ኮፒ ሊንክ በማድረግ ቪዲዮን በማድረግ ዛሬ በጣም ብራዩ ነቀል ነው። እርሜል አንተ እርሜል አንጋሮ ብራንድ መች ማን አንጋሮ አንተ ማይካ በጣም በሚገባ ይመቻችሁ። ዱባይ ካፕ አባት ይመቻችሁ። ኖርማል እንደዚህ እንዳደረጋችሁ ወጣሪ ያደርጋችሁ። ጨምሮ ይስጣችሁ። ካሜራማን አጋሮ ብራንድ እንደዚህ ፏ አድርገህ አውለህ ስላዋልከኝ አመሰግናለሁ። ለከማሪውማ እርሜና ጤና ይስጥልኝ። አለላ ጨምሮ ይስጥልኝ። ጤና እርሜ ይስጥልኝ። ክፉ አይንካብኝ። ሁላችሁም ክፉ አይንካብኝ። አመሰግናለሁ።